Привет, друзья! Здравствуйте! Все живете в этом мире. Как тебя, как вас дела? Я очень хорошо, благодаря Богу. Надеюсь, у вас тоже хорошо. Меня зовут Вубишет, я из Эфиопии. Давайте изучаем русский язык. Часть вторая, русский алфавит. По-амሃርски እንዲሁም ዳርሼ ሰላም ጤና ይስጥልን ባያላችሁበት እንደምን አላችሁ ውድ ጓደኞቼ። እንግዲህ በዛሬው ክፍላችን ደግሞ የራሽኛ ቋንቋ ሩስኪ ሂዚክ ኮንሶናንትና ቫውሎችን እናያለን ማለት ነው። ራሽኛ በጣም ተወዳጅ ደስ የሚል ቋንቋ ነው። ወደ 21 የሚሆኑ ኮንሶናንቶች አሉ። ወደ 10 የሚሆኑት ደግሞ ቫውሎች ናቸው። ከዛ ሁለቱ ደግሞ ድምጽ አልባ ሆሄያት ናቸው ማለት ነው። ከ21ዶቹ ኮንሶናንቶች ስንጀምር ኮንሶናንት ዳይሬክት ከእንግሊዝኛ ጋር ወይም ከአማርኛ ጋር አንዳንዴ የሚመሳሰሉ ፊደላት አሉ። ለምሳሌ ከኮንሶናንቶች መካከል ካ፣ ኤም፣ ተ እነዚህ ዳይሬክት የእንግሊዝኛ ቅርጽ ያላቸው ናቸው። ድምጽታቸውም የተወሰነ ይመሳሰላል። እዚህ ጋር ደግሞ የምንመለከተው ከእንግሊዝኛው ጋር አንድ አይነት ቅርጽ ያላቸው ግን የድምጽ ልዩነት ያላቸው ናቸው። ቨ፣ ኤን፣ ኤር፣ ኤስ፣ ሃ፣ በ፣ ገ፣ ደ፣ ዘ። እችኛዋ ኢክረት ካይ ነች። ፊደል ውስጥ ገብታ ግን የምታገለግለው ይ ምን ታገለግላለች? ዠ፣ ኤል፣ ፐ፣ ኤፍ፣ ሰ፣ ቸ፣ ሻ፣ ሻ እነዚህ ኮንሶናንቶች ናቸው። ወደ ቀጣዩ ስንሄድ ደግሞ ቫውሎችን እናገኛለን። ቫውሎቹ 10 ናቸው። አ፣ ኤ፣ እ፣ ኡ፣ ኦ፣ ያ፣ የ፣ ዮ፣ ዩ፣ ኢ እነዚህ ቫውሎች ናቸው። ፍሲዮን ዛሬ እንግዲህ ይህን ይመስላል። ቀጣይ ክፍል ደግሞ ህጎችን ደግሞ እናያለን። ከዚህ በኋላ የበለጠ ወደ መለማመዱ ቃላቶችን ወደ መጥራቱ እና ህጎችን ደግሞ ወደ መማሩ እየገባን እንሄዳለን እንግዲህ ማለት ነው። ደስ ቪዳኒያ ፓካ ፓካ